የምትሰጠኝ? ምንድነው አሳልፈ ምናምን አተለምዶ ነገር የሚለው ወይ ቁጥርሽን ሰጥተሽ ተደዋውላችሁ ለምን አትገናኙ? አባት አንደኛ እኔ ከሱ ጋር ሆኜ እራት ልጋብዝሽ ብለህ መጠየቅ አልነበረብህም። ሁለተኛ ነገር ደግሞ እኮ ስለዚህ እኔ ልሂድልሽ አይደለ? እኔ ልሂድልሽ ከኔ ጋር መሆን እኔ እንደዛ አላልኩኝም እኮ ከኔ ጋር መሆን እኮ ነው የደበረሽ። ግልጽ እኮ ነው ብሩክ። አሁን እዚህ ጋር እንደዚህ የምናወራበት ሰዓት ነው? የት ነው የምትሄደው? አያገባኝም። ከፈለክ ከሱ ጋር ሂጂ እንዴ። እኔ ሄዳለሁ ብያለሁ እንዴ? አቆንተ ነጥራኝ እንዴ? እኔ እሱን ብዬ ነው ያለ ምናምን አልሽኝ አይደል? እኔ እሱን ብዬ ነው ወይ መጣው? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ነው ያለው ፈጣሪ ይመስገን። እየተፈጠረ ባለው ነገር ብዙዎቻችሁ እያዘናችሁ ምናምን አለና እኔ ምንም ማድረግ አልችልም። ኦሬዲ ወስኛለሁ ማለት በድንጋጤ በምንም ብቻ የሆነ በንዴትም የወሰንኩት ነገር ነበር እና ችግር ያመጣው ይሄ ነገር ነው አይደል? እና ቤተሰብ ልመልስላት ነው ለሃይሚ ፓስፖርቷን ልመልስላት ነው። እሷ ፓስፖርቴን ስታይ ምናምን ነበር ያለችኝ ነበር። እና ደግሞ ነገራቶቹ ነው እውነት እንዲመስል ያደረጉብኝ ደግሞ የሚደርሱኝ ቴክስቶች ነበሩ ማለት ሳልዋሽ እናገረው የሚደርሱኝ ቴክስቶች ነበሩ። እንወስዳታለን ብቻ ተውት። የዛን ቀን ራሱ እሷ ቪዲዮ ጫነች ቀን የሚደርሱኝ ቴክስቶች ነበሩና ነገራቶች ግጥም እያሉ ብዙ ነገር ፈጠሩብኝና እኔም በቃ ምንም ማምጣት ስለማልችል የራሴን ውሳኔ ወስኛለሁ። እኔ በጣም ችኩል ነኝ አውቃለሁ። በጣም ቸኩላለሁ፣ ወስናለሁ። ብዙ ነገሮችም ይበላሹብኛል አውቃለሁ። ግን ደግሞ የሆነ በጣም ስለምናደር ነው በጣም ከምወደው ሰው ከምሳሳለት ሰው የሆነ ነገር እንዲህ ማይሆን ነገር ሲፈጠር እቸኩላለሁ። በቃ በጣም ስለምናደድ ማለት ነው። ምክንያቱም እንዴት ነው የሚሰጣቸውን ቦታ ይሰጡኛል እላለሁኝና በላይፌ ደግሞ የተማርኩት እናንተ የምታረጉት ማለት የፈለገ ለሰው ብታደርጉ ምንም ቢሆን ከሰው ምንም አትጠብቁ። በእውነት በሃይሚን አይደለም ግን አይደል ያለ ነገር ነው ይሄ። እኔን እየጎዳኝ ያለው ይሄ ባህሪ ነው። አይ ቲንክ አይደለ የሆነ ነገር ስታደርጉ ነው ማለት መስዋዕትነትም ስትከፍሉ እንዴት ለኔ እንዲሆንለት እንዲባል ነገር የለም። በቃ ህይወት ነው። ሰው ነው የየራሳችሁን ህይወት ነው የምትኖሩትና ሁሉም የተለያየ ነበር ያለውና ምንም አይሰማችሁም። ዛሬ አይኔ ጠርቻታለሁና ፓስፖርቷን መልስላታለሁ እየተባልኩት ያለው ነገር አለ። እሱ እኔ እርግጠኛ ሳልሆን አይኔ መናገር አልፈልግምና ብዙ ነገር እየደረሰኝ ነው። ይገኛል ለማለያየትም ሊሆን ይችላል። እኔና ሀይሚን ለማለያየት ሊሆን ይችላል። ግልጽ ነው። ብዙ ሰው አዱን እኔ አላውቅም ይፈልጋል። ለምን እንደሆነ አላውቅም። የሆነ መሀል ላይ ከት እንድናደርግ የሚፈልጉ አሉ ይሁን እኔ እንጃ። በእውነት የሆነ ነገር በተፈጠረ ቁጥር ብዙ አይነት ሰው ይመጣል እኛ ህይወት ውስጥ ብዙ ነገር እናያለን ምናምን። የምታውቁት ነው ቤተሰቦች ይሄንን ሁሉ አይደለ እና ያንን ሁሉ ነገር መቋቋም መቻል እንዳለብን እንወስነው።